ሰላም ሰላም የዩቲዩብ ቤተሰቦች ዛሬ እንግዲህ ጸረ እርጅና ወይንም እርጅናን ለመከላከል ምን ማድረግ አለብን በተፈጥሯዊ መንገድ የሚለውን ከኔ ጋር እናያለን። አዳዲስ መረጃዎች እንዲደርሳችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ። አንደኛ ጸረ እርጅና እንግዲህ እርጎ ነው። እርጎ ለተለያየ ነገር እንጠቀምበት እንችላለን። ከመብላት ባለፈ ደግሞ ቆዳችንን ለመንከባከብ በጣም አስፈላጊ ንጥረ ነገር ነው። እርጎ ተቀብተን ከ15 እስከ 20 ደቂቃ አቆይተን መታጠብ እንችላለን። ይህ ውህድ ቆዳ ላይም የሚመጡ ጥቋቁር መስመሮችን እና የተጨማደደ ቆዳ እንዲወጠር ተመራጭ መንገድ ነው ማለት ነው። እርጎ በጣም አስፈላጊ ነው። ፊታችን እንዲወጠር ጥቋቁር ነጠብጣቦችን በቀላሉ ለማስወገድ በጣም አስፈላጊና ጠቃሚ ነገር ነው። ሁለተኛ እንግዲህ የሚያበራ የፊት ቆዳ እንዲኖረን የተፈጥሮ ዘይቶችን ቆዳን ለማለስለስና እንዳይጨማደድ ጠቃሚ ነው። ማንኛውም በተፈጥሮ ዘይቶች ቆዳችንን በስሱ ማሸትና መታጠብ ጤናማ ቆዳ እንዲኖረን ይረዳናል። ቀኑን ሙሉ የሚዘልቅ ፍካት ለማግኘት ከእንቅልፋችን ስንነቃ በተልባ ዘይት ወይም የአቮካዶ ዘይት ጥቂት ጠብታዎችን እጃችን ላይ በማድረግ የፊታችንን ቆዳ መቀባት ከዛም ፊታችንን ታጥበን በማድረግ ቀኑን ሙሉ ፊታችን የፈካ ማድረግ እንችላለን። እንግዲህ በእነዚህ በተፈጥሮ በምናገኛቸው ውህዶች ቆዳችንን መንከባከብ የፈካ ቆዳ ቀኑን ሙሉ እንድናገኝ ማድረግ እንችላለን። በአካባቢያችን በምናገኛቸው በተፈጥሯዊ መንገዶች ማለት ነው። ሌላ የፊት መጨማደድን ለመከላከል የወይራ ዘይት፣ የለውዝ ዘይት እና ማንኛውም ቫይታሚን ኢ ዘይቶችን መጠቀም እንችላለን። ማታ ከመተኛታችን በፊት የፊታችንን ቆዳችንን በደንብ በመቀባት እና በትንሹ በማሸት ብቻ እርጅናንም ሆነ የፊት መጨማደድን በቀላሉ መከላከል እንችላለን። በእነዚህ በተፈጥሯዊ መንገዶች ፊታችንን መንከባከብ እንችላለን። የመጨረሻው እንግዲህ የፊታችን ቆዳ እንዲወጠር 2 የሾርባ ማንኪያ እርጎ፣ 2 የሾርባ ማንኪያ የእርድ ዱቄት እነዚህን በመጠቀም ፊታችን እንዲወጠር ማድረግ እንችላለን። አጠቃቀሙም እንዴት ነው ስንል ሁለቱንም በአንድ ላይ በማዋሃድ ከዛም ፊታችን ላይ መቀባት ከ15 እስከ 20 ደቂቃ ቆይተን መታጠብ። ይህ ውህድ እንግዲህ ፊታችን ላይ ሸንተረር ወይም የተጨማደዱ ምልክቶች እንዳይኖሩ ይረዳናል። ለምሳሌ ከላይ ግንባራችን ላይ እንዲሁ ደግሞ ስንስቅ ጎንና ጎን ጉንጫችን ጎንና ጎን ላይ የመጨማደድ ምልክት እንዳይኖር ይረዳናል ይሄ ውህድ ማለት ነው። እርድ እንግዲህ እርጅናን ለመከላከል ትልቅ ቀዳዳዎችን ለመቀነስ ብጉርን ለመከላከል እንዲሁም የቆዳ ችግር ለመፈወስ በቤት ውስጥ እነዚህም በቀላል መጠቀም እንችላለን። እንግዲህ ሁላችንም ተፈጥሯዊ በሆነ መልኩ ራሳችንን መጠበቅ ማስዋብ እንችላለን ማለት ነው። በተፈጥሯዊ መንገድ ራሳችሁን ለማስዋብ የሚያገለግሉ አዳዲስ መረጃዎች ወደ እናንተ እንዲደርሷችሁ የደውል ምልክቷን መንካት እንዳትረሱ።